ጦሜኑ እያድሬ እርቦኝ ማዕድ ቀረብኩ። ወጡ እየጣፈጠኝ ጣቴን እየነከስኩ ኳስ አሳክዬ 6 ጎሰቆስኩ። 7ኛው ስደርስ አልኩኝ እንደ መጥገብ በቄንጥ መጉረስ ጀመርኩ ቀረና መስገብገብ። 8ኛው ጉርሻም አይከፋም ደህና ነው። 9ኛው ላይ ግን ጨው በዛብኝ ምን ነው። ጭራሽ በ10ኛው ተረዳሁ በቁጡ ዘይትም ሽንኩርትም እንዳነሰው። ሲርብ ወይስ ሳይርብ እስቲ ተጠየቁ። ባቄላ መፈልፈል ጥቁር ጤፍ መናቁ። አንድ አለኝ ያለውን መቀናጆ በሬ ጅብ የገደለበት አንድ ምስኪን ገበሬ የንስሐ አባቱን እንዲህ ሲል ጠየቀ። መልሶ አሉታ እንዳይሆን እየተጨነቀ በሬን ጅብ ነክሶት ሳልባርከው ሞተ እንደ ሃይማኖቴ። ግን ባይባረክም ቢርበይ በላሁት ቢታጠፋ አንጀቴ። ይሄ ኃጢአት ነው ወይ ይንገሩኝ አባቴ። አባም ጭራቸውን እየነሰነሱ እዝን ትክዝ ብለው ይህንን መለሱ። ሳይርብ እንጂ ልጄ የራበማ ለታ ጅቡንም ብትበላው አይቆጣም ጌታ።